ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንዴት ሰንብታችኋል? 433 ከማርኪዮን ሚሊሻ ጋር ከይሳት ጀምሮ ወደ እናንተ የሚደርስ ይሆናል። መቼም በዚህ ሰዓት ስለ ሚካኤል ሜሪኖ አለማውራት እጅግ በጣም ንፉግነት ነው የሚሆነው። ከዚህ ቀደም በነበረን ፕሮግራማችን ላይ ስለ ሚካኤል ሜሪኖ መስራታችን ይታወቃል። የስፔን ብሔራዊ ቡድን የስፔን ቱርክን 6-0 ባሸነፈችበት ጨዋታ ያውም ከሜዳዋ ውጭ ሃትሪክ በሰራ ጊዜ በኦክቶበር ኢንተርናሽናል ብሬክ ወቅት መስራታችን ይታወቃል። አሁን ደግሞ የበለጠ አስገራሚ ተጫዋች ሆኗል። ሚካኤል ሜሪኖ እድሜው 29 ደርሷል። በሁለት ተከታታይ ጨዋታዎች ሁለት የማይመሳሰሉ መንታ ጎሎችን አስቆጥሯል። በጭንቅላት በመግጨት በስታንፎርድ ብሪጅ ቼልሲ ላይ፣ ኤሚሬትስ ላይ ደግሞ ብሬንትፎርድ ላይ። አንደኛው የአቻነት ጎል ነው። ሁለተኛው አርሰናልን ቀዳሚ ያደረገ ጎል ነው። ቪክቶር ዮኬሬሽ የለም። በእርግጥ አሁን ተመልሶ መጥቷል። በሁለት ተከታታይ ጨዋታዎች ከታዋቂ ወንበር ላይ ነው ተነስቶ የተጫወተው። ሚካኤል ሜሪኖ የበለጠ ቅድሚያ እድል ተሰጥቶታል። ከሀቨርትዝ በጉዳት ምክንያት ከመጀመሪያው ጨዋታ ውጭ እስካሁን የለም። ኦገስት 17 ከማንቸስተር ዩናይትድ ጋር በተከናወነ ጨዋታ ነው የተሰለፈው። ከዛ በኋላ የለም። የአካል ብቃቱ ጉዳይ ላይ ኮንዲሽኑ ላይ ጥያቄ የሚያስነሳ አይነት ይመስላል። ተቀይሮ ነው የገባው በኦልድ ትራፎርዱ ጨዋታ። በግልጽ የሆነው ነገር የለም፣ ግጭት የለም። ምናልባት ከጨዋታው መጀመር በፊትም ጉዳት ኖሮበት የገባ አይነት ተጫዋች፣ ጉዳቱ ያገረሸበት አይነት ተጫዋች የሚመስለው እንጂ ምንም የተፈጠረ ነገር አልነበረም። ሚካኤል ሜሪኖ አሁን ለአርሰናል ደርሶለታል። ሳይጠበቅ ነው ይህንን እድል ያገኘው። ባለፈው የውድድር ዘመን አርሰናል ሌስተር ሲቲን ከሜዳው ውጭ 3-0 ባሸነፈበት ጨዋታ ተቀይሮ ገብቶ ነው እነኛን 2 ጎሎች ያስቆጠረው። ከዛ በኋላ ነው የበለጠ እምነት የጣለበት። የቶትናሙ ጨዋታ ላይ ጎል አላስቆጠረም፣ ግን ሊያንድሮ ትሮሳርድ ላስቆጠራት ጎል እንዴት ያንን በሎው ብሎክ የሚጫወት ቡድን እንዳስከፈተ ያቺ አስደናቂ ኳስ ተመልክተናል። አሁን ሌላው በስስት አይን የሚታይ ተጫዋች ነው። በሚካኤል አርቴታም በአርሰናል ደጋፊዎችም በቡድን ጓደኞቹም ዘንድ ዓመቱን ሙሉ ጤነኛ ሆኖ ቢጨርስልን አይነት የሚባል በእርግጥ ብዙም ጊዜ አቬለብል ነው፣ ጉዳት የሚያስተናግድ ተጫዋች አይደለም። በሴንት ጄምስስ ፓርክ የሰራውን ውለታ ማንም ይረሳው አይደለም። ተቀይሮ ገብቶ የአቻነቱን ጎል በእነኛ ግዙፍ የመሃል ተከላካዮች መካከል ዘሎ ነው 74ኛው ደቂቃ የአቻነት ጎል ያስቆጠረው። 10ኛ የማዕዘን ምት የመጀመሪያ ጎል፣ ከዛ 12ኛው የማዕዘን ምት ላይ ገብርኤል ማጋሊሽ የማሸነፊያ ጎል ማስቆጠሩ ይታወሳል። መቼም ይህንን ጉዳይ ሳብራራ የአርሰናል ደጋፊዎች ይህን ተጫዋች በምን አይነት የስስት ስሜት ውስጣችሁ እያሰበ እያዳመጣችሁን እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። አሁን የቡድኑ እጅግ በጣም ወሳኝ ተጫዋች ሆኗል። በአጥቂ ቦታ በተሰለፈባቸው ያለፉት 6 ጨዋታዎች 4 ጎሎችን አስቆጥሯል። ያለፉት 2 ጨዋታዎች ጨምሮ ቼልሲ እና ብሬንትፎርድ ላይ። ቪክቶር ዮኬሬሽም ከሀቨርትዝም በሌሉበት ጨዋታ ኖ ቪክቶር ዮኬሬሽ ኖ ከሀቨርትዝ ኖ ፕሮብሌም እያለ ይገኛል። አሁን የመጀመሪያ ተመራጭም ሆኗል። ከአጥቂም በላይ ነው። የቶትናሙ ጨዋታ የዚህ ማሳያ ነው። በጭንቅላት ገጭቶ ሲያስቆጥር የሄዲንግ ኳሊቲው፣ ታይሚንጉ እጅግ በጣም የሚገርም ነው። ብሬንትፎርድ ለቆመ ኳስ የተሰራ ቡድን ነው፣ ለአየር ላይ ኳስ የተሰራ ቡድን ነው። ግን ከብሬንትፎርድ ተከላካዮች በቁመት አጭርም ሆኖ ወይም በንጽጽር አጠርም ብሎ በጭንቅላት ገጭቶ ያስቆጠረበት መንገድ እጅግ በጣም ድንቅ ነው። ይልሻ ሚካኤል ሜሪኖ አጥቂነት፣ ጎል አስቆጣሪነት፣ በዚህ ሰዓት ያለው ወሳኝነት እንዴት ነው የሚታየው? ማርክ በሁሉም መመዘኛዎች ለአርሰናል እየሰጠ ያለው አገልግሎት እጅግ በጣም ድንቅ የሚባል ነው። በዚህ በማጥቃት እየሰጠ ያለው አገልግሎት ተጫዋቹ ሙሉ ተጫዋች እንደሆነ እየተመለከተ ነው። ፊዚካሊ ያለው ዝግጁነት፣ በአካል ብቃቱ ያለው ዝግጁነት፣ ከጉዳት ነፃ ነው። ብዙ ደቂቃ ለአርሰናል እየተጫወተ ነው ያለው። በመከላከል ላይ ያለው ሌላኛው ጥሩ ለቡድኑ እየሰጠ ያለው አገልግሎት እጅግ የላቀ ነው። በዲሲፕሊን የሚታማ አይነት ተጫዋች አይደለም። ማርክ 682 ደቂቃዎች የተጫወተው ሚካኤል ሜሪኖ ምንም አይነት ቢጫ ካርድ እንኳን አልተመለከተም። የዲሲፕሊን፣ የመከላከል ኳሊቲ፣ የፊዚካል ፊትነስ ዝግጁነት፣ በማጥቃት ላይ ያለው አስተዋጽኦ በሙሉ ለቡድኑ እየሰጠ ያለው አገልግሎት እጅግ የላቀ ነው። እንግዲህ በማጥቃቱ ላይ 3 ጎሎች አስቆጥረው 3 ኳሶችን ለጓደኞቹ አመቻችቶ ማቀበል ችሏል። ማርክ አርሰናል ካስቆጠራቸው ጎሎች በ6ቱ ላይ የሚካኤል ሜሪኖ ቀጥታ ተሳትፎ ያለባቸው ናቸው እና ይሄ
በጣም ከፍ ያለ ቁጥር መሆኑን እኔ መረዳት የምችለው። ሚካኤል ሞሬኖ ሳጥን ውስጥ ብዙ ከኳስ ጋር የሚገናኝ አይነት ተጫዋች አይደለም። መች ከኳስ ጋር ሳጥን ውስጥ መገናኘት እንዳለበት የተረዳበት አይምሮ ግን ለወጣት ተጫዋቾች ጥሩ ማስተማሪያ ይመስላል። ማርክ በተደጋጋሚ ጊዜ አትመለከተውም፣ ግን በትክክለኛው ሰዓት ትክክለኛው ቦታ ላይ በመገኘት እጅግ የተዋጣለት ተጫዋች ነው ሚካኤል ሞሬኖ። ኦን ታርጌት ውስጥ ስትመለከተው እዚህ ኢንሳይድ ዘ ቦክስ 5 ሙከራዎችን ወይም 5 ሾት አድርጓል። ከኦፖነንት ቦክስ ውስጥ የተቃራኒ ቡድን ሳጥን ውስጥ 21 ጊዜ ብቻ ነው ማርክ ከኳስ ጋር የተገናኘው። ቅድም እንዳነሳውልህ 682 ደቂቃ ነው ለአርሰናል የተጫወተው በዚህ የውድድር ዘመን። በ682 ደቂቃ 21 ጊዜ ብቻ ነው የተቃራኒ ቡድን ሳጥን ውስጥ ከኳስ ጋር የተገናኘው። ብዙ ጊዜ አታየውም እዛ ቦታ ላይ። በትክክለኛው ጊዜ ግን በተለይ አርሰናል በተቸገረበት የተቃራኒ ቡድን መከላከል የበለጠ ትኩረቱ ከፍ ባለበት በቁጥር በበዛበት በተደራጀበት አጋጣሚ ግን ሳጥን ውስጥ በትክክለኛው ሰዓት የሚገኘው ሚካኤል ሞሬኖ ነው። ጎል ለማስቆጠር ነው ሳጥን ውስጥ የሚገኘው። ይህንን በተደጋጋሚ ጊዜ ሲያደርገው ተመልክተናል። የሚያስቆጥረው የግንባር ኳስ ማርክ ላይ ምናልባት አርሰናል ከቆመ ኳስ ጎሎች እያስቆጠረ እየተመለከተ ነው ያለ ነው። ከቆመ ኳስ ከሚገኝ ወይም ከዚህ ከቅጣት ምት ወይ ደግሞ ከማዕዘን ምት ከሚሻገር ኳስ ይልቅ በክፍት ጨዋታ ከመስመር ወደ ሳጥን የሚሻገሩ ኳሶች ላይ የበለጠ አደገኛ ነው ሚካኤል ሞሬኖ። ይሄ ጨዋታን የማንበብ ኳሊቲውን በደንብ የሚነግረን ይመስለኛል። የተቃራኒ ቡድን ተከላካዮች አደገኛውን ቦታ ከመያዛቸው በፊት ቀድሞ በትክክለኛው ቦታ ላይ መገኘቱ በግንባር በቀላሉ ጎል ሲያስቆጥር እየተመለከተ ነው ያለ ነው። ከኳስ ጋር በጣም ጥሩ ተጫዋች ነው ማርክ። ከዚህ ከፖሴሽን ጋር ተያይዞም ብዙ የሚቸገር አይነት ተጫዋች አይደለም። 242 ኮምፕሊት ፓስ ማድረግ ችሏል። ይሄ በጣም ብዙ ቁጥር ነው። ከነዚህ ከ242 ኳስ ንክኪዎች ደግሞ 74 በመቶ የሚሆኑት ለታሰበላቸው ዓላማ ወይም ለትክክለኛ ለጓደኞቹ በስኬት ያደረሳቸው የኳስ መጠኖች ናቸው እና ይሄ ብዙ ቁጥር ነው። ሚድፊልድም ስለሆነ ችግር አማካይ ነው። ስለዚህ ኳስ የማቀበል ኳስ የማሰራጨት ችግሮች፣ በፕሬሸር ውስጥ የመጫወት ችግሮች ብዙ አትመለከትበትም። የፊዚካል ፊትነስ ዝግጁነቱን ስትመለከት በጣም ጥሩ 682 ደቂቃ ከወዲሁ መጫወቱ ከጉዳት ነፃ ሆኖ መጫወቱ ይሄ ተጫዋች ምን ያክል አስፈላጊ እንደሆነ ጥሩ ማሳያ ነው። ዱዌል ላይ በጣም ጥሩ ነው። 51 ጊዜ ዱዌሎችን ማሸነፍ ችሏል። ኤሪያል ዱዌልስ 16 ጊዜ ማሸነፍ ችሏል። ይሄ በአየር ላይ ኳስ የአንድ ለአንድ ግንኙነት 16 ጊዜ ማሸነፍ ችሏል። ይሄ በትክክል የዚህን ተጫዋች በመከላከልም ለአርሰናል የሚሰጠውን አገልግሎት ጥሩ ማሳያ ነው ብዬ ነው የማስበው። ማርክ ታክል ያደርጋል 18 ጊዜ የተሳካ ታክል ማድረግ ችሏል። ይሄ በጣም ብዙ ቁጥር ነው ለአንድ ሐሰተኛ 9 ቁጥር ሆኖ ለሚገባ ተጫዋች 18 ጊዜ ታክል መግባት አሁንም በመከላከሉ ለቡድኑ የሚሰጠውን ከፍ ያለ አገልግሎት ጥሩ ማሳያ ነው። 4 ኢንተርሴፕሽን አለው። 2 አደገኛ ኳሶችን ብሎክ ማድረግ ችሏል። ብሎክ አንዱ የመከላከል ኳሊቲ ነው ማለት። ስለዚህ በመከላከልም በማጥቃትም ሚዛናዊ የሆነ አገልግሎት ለማይክል አርቴታ ቡድን በደንብ ሚካኤል ሞሬኖ እየሰጠ እንደሆነ ጥሩ ማሳያ ይመስለኛል የተመለከትናቸው ቁጥሮች። ቪክቶር ዮኬሬሽ እንግዲህ ያለፉትን 2 ጨዋታዎች ከታዋቂ ወንበር ላይ ተነስቶ ተጫውቷል። በጉዳት ምክንያት አልነበረም። ቡድኑ በርንሌይን 2-0 ባሸነፈበት ጨዋታ ጎል አስቆጥሯል። ግን ሁለተኛው አጋማሽ ላይ ተቀይሮ መውጣቱ ይታወሳል። ግን በሚፈለገው ልክ ስኬታማ ሆኖ ለማለት አይቻልም። ቪክቶር ዮኬሬሽ በተጠበቀው ልክ በእርግጥ ከፖርቹጋል ሊግ ነው የመጣው። ያ ከግምት ውስጥ ይገባል። የቡድኑ የጨዋታ መንገድ፣ የሊጉ ስታንዳርድ፣ ከቡድኑ ጋር ለመዋሃድ የሚፈጅበት ጊዜ እሱም ከግምት ውስጥ መግባት አለበት። ቢያንስ ይሄ ዓመት የመላመጃ ጊዜ ነው ተብሎ ሊታሰብ ይችላል። ከዛ ውጪ ተጫዋቹ ቴክኒካዊ በሆነ ጉዳይ ከተከላካይ ጀርባ ስፔስ ይፈልጋል። ያንን ስፔስ ደግሞ በእንግሊዝ ፕሪሚየር ሊግ ማግኘት አስቸጋሪ ነው። ብዙ ከአርሰናል ጋር የሚጫወቱ ቡድኖች ከተከላካይ ጀርባ ስፔስ የሚፈቅዱ አይደሉም። የአርሰናል የጨዋታ መንገድም ያንን እንዲያደርጉ ያስገድዳቸዋል። በኳስ ቁጥጥር አርሰናልን አንበልጥም በሚል እሳቤ ነው ይህንን የሚያደርጉት። የሰሜን ለንደን ደርቢ የመጨረሻውን ጨዋታ ተመልክተናል። የአሰልጣኝ ቶማስ ፍራንክ ቡድን በዚህ አይነት መልኩ ነው የቀረበው። የጨዋታ አቀራረቡ የዛ ማሳያ ነው። ሚካኤል ሜሬኖ ግን ለራሱ ክፍት የሜዳ ክፍሎችን
ወይም ስፔሶችን የመፍጠር ኳሊቲ ያለው ክፍት የሜዳ ክፍሎችን የመፈለግ ችግር የለበትም። አማካይም ስለሆነ ስፔናዊም ስለሆነ በዚህ አይነት መልኩ ስላደገም ያን ያህል ይቸገራል ተብሎ አይታሰብም። ሜዳ ላይ የምንመለከተውም እውነታ ይህንን የሚያሳይ ነው። የአማካይ ስፍራ ተጫዋች መሆኑ አሁን ኢመርጀንሲ አጥቂ ቦታ ላይ ሲሰለፍ ስፔሶችን እንዲፈልግ አግዞታል። ጥያቄ የሚነሳበት ጉዳይ አይደለም። በጭንቅላት ገጭቶ ጎል ያስቆጥራል። ተክለ ሰውነቱ ያን ያህል ግዙፍ አይደለም፣ አጠር የሚል አይደለም። ለዛ አመቺ ተጫዋች እንደሆነ ማሳያ ነው። ታይሚንግ ነው ሄዲንግ። የግድ በአየር ላይ ኳስ ግዙፍ መሆን የለብን። ታይሚንጉ ወሳኝነት አለው። በቋሚነት ጀመረ፣ ከጠባቂ ወንበር ላይ ተነስቶ ተጫወተ፣ ችግር የለበትም። አያኮርፍም። በሁለቱም ልዩነት የመፍጠር ችግር የለበትም። አንዳንድ ተጫዋቾች ከጠባቂ ወንበር ላይ ተነስተው የሚፈጥሩትን ልዩነት ቋሚ ተሰላፊ ሲሆኑ ሲፈጥሩ አታይም እና ቫይስ ቨርሳ ይሆናል። አንዳንዶቹ ደግሞ የበለጠ ጊዜ በፈለግ ነገር ከጠባቂ ወንበር ላይ ሲነሱ ከቡድኑ የጨዋታ ቅኝት ጋር የመላመድ ችግር ይስተዋልባቸዋል። ሚኬል አርቴታ የሰጠው አንድ አስተያየት አለ። ከዛ ከብሬንትፎርዱ ጨዋታ መጠናቀቅ በኋላ በዛ ጨዋታ ላይም ቀድሞ ጎል ያስቆጠረው እርሱ ነውና ጎሉን ያስቆጠረበት መንገድ በጣም ሱፐር ስማርት ያደርገዋል ብለዋል። ከዛ ውጪ ታይሚንጉ እንደዚሁም ቦታውን የተረዳበትና በቦታው ላይ አሸናፊ የሆነበት መንገድ እና አጋጣሚውን የተጠቀመበት መንገድ ያሰበውን ተግባር ያደረገበት አካሄድ እጅግ በጣም አስገርሞኛል። ከዛም ባሻገር ጎል ከማስቆጠሩም ባሻገር በአጠቃላይ ሜዳ ላይ የነበረው እንቅስቃሴ ከኳስም ጋር ከኳስም ውጪ እጅግ በጣም የተለየ ነው የሚል ሙገሳ ሰጥቶታል። እንግዲህ ሁለቱም የባስክ ተወላጆች ናቸው። በእርግጥ አንደኛው ሪያል ሶሴዳድ፣ ኦሳሱና፣ አትሌቲክ ቢልባው ሶስቱም በዛ ረገድ የሚነሱ ናቸውና ግን የባስክ ግዛት ተወላጆች ናቸው ሁለቱም። በዛም እምነት እንዲጥልበት ፈጥኖ ከቡድኑም ጋር እንዲዋሃድ የሚኬል አርቴታ መኖር ያገዘው ይመስለኛል። በቋንቋም ስለ ልቦናውም በመረዳትም በማላመድም ሚኬል አርቴታ ለእርሱም ሆነ ለማርቲን ዙቢሜንዲ የተጫወተው ሚና ቀላል አይደለም። ካለፈው ውድድር ዘመን ጀምሮ 14 ጎሎችን አስቆጥሯል አርሰናል። ከ14ቱ 8ቱ በጭንቅላት ተገጭተው የተቆጠሩ ናቸው። ተገማች አይደለም ማርክ ሩጫው የበለጠ አሁን የቆመ ኳስ ላይ ሲሆን ወይ የማዘን ምት አሊያም ደግሞ ለጎል ለተቃራኒ ሳጥን ቅርብ ርቀት ላይ የሚገኙ የቅጣት ምቶችን አርሰናል በሚጠቀምበት ወቅት አንደኛው ተጽዕኖ ፈጣሪ ተጫዋች ነው የአየር ላይ ኳሱን የአርሰናል ተጫዋቾች እንዲያሸንፉ። እኔ ግን ከዛ ይልቅ የበለጠ ለተቃራኒ አስቸጋሪ የሆነው አሁን ማይክል አርቴታ ባነሳው መልኩ ይመስለኛል። ታይሚንጉ መች መሮጥ እንዳለበት መረዳቱ ቦታው ላይ በትክክለኛው ሰዓት መገኘቱና ቴክኒኩ በግንባር የሚገጭበት ቴክኒኩም እጅግ በጣም የተለየ ሆኖ ነው የሚመለከተው። አንዳንዶቹ በግንባር ያስቆጠራቸው ጎሎች ሳጥን ውስጥ ቢሆኑም ግን ርቀት አላቸው። ኒውካስል ዩናይትድ 84ኛው ደቂቃ ርቀት አላቸው። ከሩቅ ነው ያስቆጠረው ኒውካስል ዩናይትድ ላይ እና ቴክኒኩን በደንብ የተረዳ ከየት ጋር የትኛው አንግል ላይ በግንባር መግጨት እንዳለበት በደንብ ቴክኒኩንም የተረዳ ተጫዋች ነው። አሁን እንግዲህ ጥያቄው ምንድነው? ቪክቶር ዮኬሬሽ ተመልሷል። ማርክ የተወሰኑ ጨዋታዎች እንግዲህ በሁለት ተከታታይ ጨዋታ ተቀይሮ የመግባት እድል አግኝቷል። ሚካኤል ሞሪኖ ቅድም እንዳነሳው ከተጣዋቂ ወንበር ተነስቶም ጥቂት ደቂቃዎች የሚበቁት አይነት ተጫዋች ነው። ከወንበር ላይ የሚነሳበት አይምሮ በጣም ለአሰልጣኞች ተስማሚ የሆነ ጨዋታው ላይ አንድ ነገር ጨዋታውን የሚቀይር ነገር ለማድረግ ዝግጁነት ያለው ተጠባባቂ ነው ሚካኤል ሞሪኖ። አርሰናልም በዚህ የበለጠ ይጠቅመዋል። ከተጣዋቂ ወንበር እየተነሳ የጨዋታውን ሂደት በመቀየር ግን አሁን ባለው ፐርፎርማንስ ቪክቶር ዮኬሬሽን በቋሚ አስተላለፍ ተጠቅሞ ሚካኤል ሞሪኖን ተጠባባቂ ማድረግ ለማይክል አርቴታ ዝም ብሎ የሚወስነው ቀላል ውሳኔ ነው የሚል እምነት የለኝም። እሱም እንግዲህ ከብሬንፎርዱ ጨዋታ በኋላ ከሰጠው አስተያየትም በመነሳት በዚህ ደረጃ ያወደሰውን ተጫዋች በየጨዋታው ከተጣዋቂ ወንበር እንዲነሳ ውሳኔ ያሳልፋል ማለት የሚቻል አይመስለኝም። እንግዲህ አንዳንድ የክለብ አሰልጣኞች በተጫዋቾች ላይ በክለብ የሚወስኗቸው
በተለይ የተለያየ ቦታ ላይ የመጠቀም ሂደት ብሔራዊ ቡድኖች ሲያተርፉ ትመለከታለህ። አንዳንድ ደግሞ ከብሔራዊ ቡድን ክለቦች ሲያተርፉ የክለብ አሰልጣኞች ሲያተርፉ ትመለከታለህ። የስፔን ብሔራዊ ቡድን ላይ ይህንን ሚና እየተመለከትን ያለ ነው። 9 ቁጥር ሆኖ ሲጫወት የተመለከትንባቸው ጨዋታዎች በደንብ ጎል እያስቆጠረ እየተመለከት ነው። 9 ቁጥር ሆኖ ሲጫወት በጥልቀት ወደኋላ የመመለስ ችግር የለበትም። አማካይ ስለሆነ በደንብ በጥልቀት ወደኋላ ይመለሳል። ለቡድኑ መከላከል የበለጠ የመከላከል ሚዛኑ ጠንካራ እንዲሆን ያደርጋል። ማጥቃቱን አያጎልም፣ ምክንያቱም ሩጫዎቹ በጣም ጊዜውን የጠበቁ ናቸውና በትክክለኛው ሰዓት አደገኛ ቦታ ላይ የመገኘት ስፔሶችን ክሬት ማድረግ አደገኛ ስፔሶችን የማሽተት ኳሊቲ ስላለው የፊተኛውን ብዙ ሲያጎላ አትመለከተውም እና የተለያዩ ተጫዋቾች ቢሆኑ 9 ቁጥርና 9 ቁጥር አሊያም አማካይ ሆኖ የሚጫወት ተጫዋች ቢሆንም በተለያዩ የቦታ አማራጮች ግን ለአርሰናል ጥሩ ሲዝን ለማሳለፍ ቁልፍ ከሆኑ ሰዎች መካከል ሚኬል ሞሬኖ አንደኛው ነው ማለት ነው። የስፓርታ ፕራሃው ጨዋታ የዚህ ማሳያ ነው። ሁለተኛው አጋማሽ እንደተጀመረ 1 ደቂቃም አልሞላም። ፖዚሽኒንጉ እጅግ በጣም አስገራሚ ነበር። ከግራ መስመር አቅጣጫ ይመስለኛል ሊያንድሮ ትሮሳር ያሻገረው ኳስ 3-0 አርሰናል ያሸነፈበት ጨዋታ። ሁለተኛውን ጎል ያስቆጠረበት መንገድ እጅግ በጣም አስገራሚ ነው። ብሬንትፎርድ ላይ ያችን የሄዲንግ ጎል ሲያስቆጥር ከ14 የኳስ ቅብብል በኋላ የተቆጠረች ጎል ነበረች። በፕሪሚየር ሊጉ 10 ጎሎች አሉት። ከ10 ጎሎች 7ቱ በጭንቅላት ተገጭተው የተቆጠሩ ናቸው። በ2025 ካለፈው ዓመት ጃንዋሪ ጀምሮ በክለብም በብሔራዊ ቡድን ደረጃ በሁሉም ውድድሮች በ29 ጎሎች ላይ ተሳታፊ ሆኗል። ፊል ፎደን በ27፣ ኤንዞ ፈርናንዴዝ በ24፣ ዣቪ ሲሞንስ በ23፣ ፍሎሪያን ቪርትስ በ23 ጎሎች ላይ ተሳታፊ ሆኗል። ከነኚህ ተጫዋቾች በላይ በጎሎች ላይ ተሳታፊ ሆኗል። በተለይ በስፔን ብሔራዊ ቡድን እጅግ በጣም የተሳካ ጊዜያትን እያሳለፈ ይገኛል። አሁን ደግሞ በአርሰናል አይነኬ የሚመስል ተጫዋች ሆኗል። ሚኬል አርቴታ እንዴት ሊያደርገው ይችላል? ከዚህ ቀደም የማርቲን ዙቢሜንዲ፣ ዴክላን ራይስ እና የእርሱ ጥምረት ከፍተኛ ትችት ሲያስተናግድ ነበር በአማካይ ቦታ ላይ ማርቲን ኦዴጋርድ በሌለባቸው ጨዋታዎች። አሁን ግን ተስማሚውን ቦታ ያገኘ ይመስላል። ሲመጣ የግራኒት ዣካ ተተኪ ይሆናል ተብሎ ነበር የመጣው፣ ግን የበለጠ አሁን 9 ቁጥር ሚና የተስማሙ ይመስላል። ብዙ ተጫዋቾች የእግር ኳስ ተጫዋችነታቸውን በአጥቂ ከጀመሩ በኋላ ወደኋላ የመመለስ ባህሪ ያላቸው እንጂ እድሜያቸው እየገባ ሲመጣ ከአማካይ ቦታ ተነስተው በ9 ቁጥር ሚና ወይም በአጥቂ ቦታ ላይ ይጫወታሉ ተብሎ አይታሰብም። በእርግጥ ሚኬል አርቴታም ያሰለፈው የችግር ጊዜ ሲቸግረው ያደረገው ነገር እንጂ በእቅድ እዚህ ቦታ አጫውተዋለሁ ብሎ ያመጣው ተጫዋች አለ። ሲመጣ ለአማካይ ቦታ ተጫዋች ከሁለቱ 8 ቁጥሮች መካከል አንደኛው ይሆናል ተብሎ የመጣ ተጫዋች ነው። ልክ እንደ ካይ ሃቨርትዝ ሁሉ ማለት ነው። ካይ ሃቨርትዝም የችግር ጊዜ 9 ቁጥር ነው የሆነው እንጂ ሲመጣ ለአጥቂ ቦታ ተብሎ አልነበረም የመጣውና አርሰናል በሚከተለው የጨዋታ መንገድ የበለጠ ከእውነተኛ 9 ቁጥር ይልቅ 9 ቁጥር የተሻለ ይሆናል። ለፕሬሲንግም ስፔስ ለመፍጠርም ኳስ ተቆጣጥሮ ለመጫወትም ተገማሽ ላለመሆንም የተሻለው ያ አካሄድ ስለሆነ ማለት ነው። እናንተስ በዚህ ዙሪያ ምን ትላላችሁ? ሚኬል ሜሬኖ እና ያለፉት 2 ጨዋታዎች እንደዚሁም በአጥቂ ቦታ ላይ በሚሰለፍባቸው ጨዋታዎች ላይ ያሳያለው ብቃት የት ቦታ ላይ ቢሰለፍስ ትመርጣላችሁ? ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉን። የበለጠ ቤተሰባዊ ትስስር አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን። መልካም የቅዳሜና የእሁድ ጨዋታ መዝናኛ እንዲሆንላችሁ 433 ከማርኪዮን የሚሊሻ ጋር ይመኛል። መልካም ጊዜ ይሆንላችሁ።